ዱባይ ባለሀብቶች የሚሰሩት ቅሌት ያ ሴቶች ላይ መጸዳዳት እጅግ አስነዋሪ የሆኑ ከፍተኛ ገንዘብ እየከፈሉ የሚፈጽሙት ተግባር በእውነት አሳፋሪ ነገር እየተሰማ ይገኛል። የዱባይ ሚስጥር ምንድነው? እሱን እንመለከታለን። ሰላም ወደ ዩቲዩብ ቤተሰቦቼ እንዴት ናችሁልኝ? ይሄም በዱባይ ሴቶች ላይ የሚደርሰው ነገር ከፍተኛ ገንዘብ እየከፈሉ ባለሀብት ስለሚፈጽሙት ጉዳይ ለስራ ወደ ዱባይ ትፈለጋላችሁ የተባሉ እንስቶች በተለይም ፖርታ ፖቲ በተባለ እጅግ አስነዋሪ ጸያፍ ተግባር ከ300,000 1 ሚሊዮን እስከ 5 ሚሊዮን ብር በሚከፍሉ ባለሀብቶች እየተጸዳዱባቸው በሚፈጽሙት ተግባር ይህንን አምቢ በሚሉ ሴቶች ደግሞ እስከ ሞት ድረስ የሚደርስ ግፍ የተፈጸመ እንደሆነ የደረሰባቸው እንደሆነ ቢቢሲ ያጋለጠው መረጃ ነው ይሄ። ስለዚህ ምንድነው እየሆነ ያለው የሚለውን በሱ ላይ ነው መረጃ ማቀርብላችሁ። ቪዲዮ ላይክ ያረጋችሁ እስከ መጨረሻው እንድትመለከቱ ጋብዛለሁ። ይቀር ተጠቃላይ ዱባይ በዓለማችን ላይ ቱሪስት መዳረሻ ቦታ ነች። ከሰባቱ ዩናይትድ አረብ ኤሚሬቶችን ከመሰረቶች አንዱ ኤሚሬት ነች። ቡርጅ ከሊፋ ህንፃዋ፣ ፓልሞ ጁሜራ ሞሏ ያው በዱባይ ሲነሳ አብረው የሚነሱ ቦታዎች ናቸው። በህንፃዎቿ ሽቁጥቁጥ በሆኑ ቦታዎች የምትገለጸው ዱባይ ያው ዱባይ ኢትዮጵያውያን በርካታ ኢትዮጵያውያንም ተከታታዮችን በዛ ትገኛላችሁ። ለስራ ለኑሮ የመረጧትም አሉ። እንደዚሁ ያው ለንግድ የሚመላለሱባት ለቢዝነስም ለውሽማነትም እየተባለ ይገኛል። እንግዲህ ብዙ ውሽምነት ባለሀብቶች የሚፈጽሙባት ከተማም እንደሆነች ይነገራል። ዱባይ ከቅርብ ጊዜ ወዲህ ያው በርካታ እንስቶች ማረፊያ እንደሆነች ይገለጻል። ከቅርብ ዓመታት በተለይም ደግሞ ከ2022 ጀምሮ ፖርታ ፖቲ የሚባል አንድ አስነዋሪ ተግባር ይወራል። ባለሀብቶች እንስቶችን እየመረጡ ይሄን አክል ገንዘብ እንከፍላችኋለን እያሉ ከወሰዷቸው በኋላ እንግዲህ የወሲብ ተግባር እንፈጽማለን ብለው እንስቶቹ ሲሄዱ ያው እጅግ አስነዋሪ የሆነ እላያቸው ላይ መጸዳዳት፣ መሽናት እንደዚህ አይነት ተግባር እና በግሩፕ ጭምር ወሲብ እንዲፈጽሙ መገፋፋት፣ እየደበደቧቸው የተለያየ አስነዋሪ ተግባር በመፈጸም በዚህ የሚደሰቱ ሰዎች ናቸው። ይሄንን እየፈጸሙ የሚደሰቱ ሰዎች ናቸው። ይሄንን ደግሞ እንስቶቹ ለስራ ወደ ዱባይ ሄደናል ብለው እንደዚህ አይነት ውጥንቅጥ የሆነ ህይወት ውስጥ ሲገቡ አንዳንዶቹም በአሰሪዎቻቸው ተገደው እየሞቱ እንደሆነ እነዚህ መረጃዎች ያገኘሁት ሰሞኑን ቢቢሲ ያቀረበው ዴዝ ኢን ዱባይ የተሰኘ ሞት በዱባይ የሚል የምርመራ ዘገባ አለ። እዛ ላይ ነው ከአንዲት ኡጋንዳዊት ወጣት ከገጠር ተነስታ እስከ ዱባይ ምን አይነት ህይወት እንዳሳለፈች ከዛ ለሞቷ ምክንያት የሆኑ ጉዳዮችን እስከ ደላላዋ ምን አይነት ስራ እንደሰራባት በደንብ ተካትለው አቅርበውታል ማለት ነው። ሞና የተባለች ህይወቴን እቀይራለሁ ቤተሰቤንም ህይወት እለውጣለሁ በሚል ወደ ውጭ መውጣት ትፈልግ ነበረ። ደላላ ጋር ተገናኘች። የቪዚት ቪዛ የጉብኝት ቪዛ እናሰጥሻለን በሚል ያው ደላላው ወደ ዱባይ እንድትመጣ ያደርጋታል። ያው ዱባይ ግን ስትሄድ ይሄ የተለያዩ መስተንግዶ ስራዎችን የተለያዩ ሆቴል ስራዎችን ትሰሪያለሽ በሚል ነበረ። ወደ ዱባይ ከሄደች በኋላ ግን ያጋጠማት ስራ ያሰበችው አይደለም። ደላላዋም በርካታ ሴቶችን በአንድ ቦታ ላይ አከማችቶ እነዛን ሴቶች በቃ የንግድ መጠቀሚያ አድርጓቸው ነበረ። እሷም የገጠማት እጣ ፋንታ እንግዲህ እንደዚህ አይነት ነው ማለት ነው። ይሄ ቢቢሲ አጋለጥኩት ያለው ግለሰብ ደግሞ በርካታ ሴቶችን ወደ ምርጥ ሆቴሎች እየወሰደ ያው እዛ ቦታ ላይ ከሚያገኙት ባለሀብት ጋር ያው ወሲባዊ ንግድ እንዲፈጽሙ ከዛም ደግሞ የሚያገኙትን ገንዘብ ቀጥታ ይቀበላቸዋል። ለምን ወደ ውጪ ሲወስዳቸው በራሱ ገንዘብ ፕሮሰስ አድርጎላቸው ነው። የኔን ገንዘብ ከፍላችሁ ሳትጨርሱ ወዴትም መሄድ አትችሉም፣ ከኔ ስር መውጣት አትችሉም በሚልም በተለያየ መንገድ ያስፈራራቸዋል። እቺ ልጅ እንግዲህ የደረሰባት ነገር ያ ነው ማለት ነው። እና ዱባይ ከሄደች በኋላ ግን ሶሻል ሚዲያ ላይ ፖስት የምታደርጋቸው ነገሮች ወደ ተለያዩ መዝናኛ ሆቴሎች፣ ከፍተኛ ልዩ አይነት ቦታዎች የሄደች በቃ ላይፌ ተቀየረ፣ እንደዚህ ነው እየኖርኩ ያለሁት እያለች ሶሻል ሚዲያ ላይ ታሳያለች። ያው ጓደኞቿ ዘመዶቿ ዋው ምን አይነት ህይወት ነው ያገኘችው ዱባይ ገብታ በጣም ደስ ይላል የሚል
ነገር ነው እንግዲህ ከጀርባ ያለውን ነገር እውነታውን ባያውቁም ማለት ነው። እቺ ልጅ ሞና የተባለችዋ ያው ሴክሲ ቪዲዮዎችን እየለቀቀች የተለያዩ ወሲባዊ ነክ ነገሮች ፎቶዎቿንም እየለቀቀች እንደሄደች ነው ዱባይ ከገባች በኋላ እንደዚህ አይነት ነገሮች ውስጥ እንዳለፈች ጓደኞቿ አሁን እንደሚያወሩትም አሰሪው የተለያየ በቃ ባለሀብቶቹ ከፍተኛ ገንዘብ ነው የሚከፍሉት $3000 እስከ $5000 ከ10,000 እስከ $50,000 ደግሞ በሌላም አሁን ኢንተርኔት ላይ ስሰማ እስከዛ ድረስ ይከፈላል የሚሉ አሉ። ይህንን ገንዘብ ለማግኘት ባለሀብቱ ይሄ ደላላውም ስለሚፈልግ በቃ ብዙ ሴቶች በአንድ ላይ ይዟቸዋል። እኔ ያልኩትን ባለሀብቶች ያሉትን ፈጽማችሁ አሪፍ ገንዘብ ካላመጣችሁ የሚል አይነት ነገር ውስጥ እንደከተታት ነው ማለት ነው። እና እቺ ልጅ በእንደዚህ አይነት ህይወት እየኖረች በተለይ ፖርታፖቲ እየተባለ የሚገለጸው ነገር ምንድነው? እስቲ እሱን እንመልከት። ባለሀብቶች ያው የፈለጉትን ሴት ይመርጣሉ። ከዛ በኋላ እነዛን ሴቶች ለወሲባዊ ግንኙነት እንፈልጋለን በሚል ነው የሚወስዱት። ነገር ግን የፈለጉትን ነገር በማድረግ መደሰት ነው የነሱ ዓላማ። ስለዚህ ሴቶቹ ላይ ይጸዳዳሉ፣ ካካ ያደርጋሉ፣ ይሸናሉ፣ የፈለጉትን ነገር ያደርጋሉ እና በእንደዚህ አይነት ሁኔታ ነው እና ካካ ደግሞ ካደረጉ በኋላ አስቡት፣ እጅግ አስነዋሪ በሆነ ለመናገር ራሱ የቀፈፈኝ ነው በእውነት። እና ያንን ካካ ደግሞ እንዲውጡት እንዲበሉት ነው የሚፈልጉት። በእውነት የሰው ልጅ አእምሮ ምን ያክል ደረጃ ላይ እንደደረሰ የምንመለከትበትም ነገር ነውና እንደዚህ አይነት ህይወት ውስጥ እለፊ ስትባል እቺ ልጅ እምቢ ስል እንደነበረ ክብሬን ጠብቃለሁ እንደዚህ አይነት ነገር ገንዘብ ለማግኘት ብዬም አልሰራም ትል እንደነበረ እና አሰሪዋ ደግሞ በተለይ መንገድ ጫና ሲያደርግባት እንደነበረ እቺ ልጅ ግን መጨረሻ ላይ ያው ከከፍተኛ ከፎቅ ላይ ስትዘል ቪዲዮ የተለቀቀው ነው የተባለው እና በዚህም ምክንያት ያው ህይወቷ እንዳለፈ ነው የተነገረው ማለት ነውና እቺ ልጅ ከአንዲት ገጠር መንደር ወጥታ ህይወቴን ቀይራለሁ ብላ ዱባይ ለስራ ብትሄድም መጨረሻዋ ሞት ሆኗልና ዴዝ ኢን ዱባይ ሞት በዱባይ አለ። እንደዚህ አይነት ነገሮች የተፈጸሙ ነው የሚል ነው። ኋላም ፖሊስም ነገሩን በደንብ እንዳልመረመረውና ራሷን ያጠፋችው እንዲያውም እቺ ልጅ አደንዛዥ እጾች ትጠቀም ነበር፣ የተለያዩ ጉዳዮች ትጠቀም ነበርና ቤቷ ላይም የተገኘው እንደዚህ አይነት ነገር ነው የሚል ነው የተነገረው። ህይወቷ እንደዚህ አይነት ማንኛውም ሰው የሚቀበርበት እንደዚህ ስም አልባ የሆኑ ሰዎች በሚቀበሩበት ቦታ ላይ እንግዲህ ተቀብራለች የሚል ነው። ጋዜጠኛዋ ቦታው ድረስ ሁሉንም ነገር እያንዳንዱን ደላላው ራሱ እንዴት አድርጋ እንትን እንዳለች ስልኩን አግኝታ ኋላ ላይ እስከ እንግሊዝ ደግሞ ድረስ ግንኙነት ያለው የሚመላለስ ሰው ነው። ሰውየው የኡጋንዳዊ ነው ራሱ ደላላው የሀገሯ ዜጋ ነው። እንግዲህ ለእንደዚህ አይነት ነገር ውስጥ የሚከታት ይህንን ነገር ሁሉ በደንብ አብጠርጥረው ያቀረቡት ነው። አጠር አድርጌ ሳቀርብላችሁ ይሄ ነው የቀረበው ማለት ነውና ያው ደላላው እስከ እንግሊዝ ይመላለሳል ብያችኋለሁ። ወደዛም ወደ እንግሊዝ በሚገባበት ሰዓት ቢቢሲም ተከታትለው ጥያቄዎችን ለመጠየቅና እንትን ሲሉ ያው በመጨረሻ ላይ እንዲያውም እኔ ምንም አይነት ስራ ውስጥ እንደዚህ አይነት ስራ ውስጥ የለውም ምናም ብሎ ሲክድ ድረስ ያለውን ነገር ቢቢሲ በደንብ እያንዳንዱን ነገር አቀርበውታል። ያው የምትመለከቱት ጋብዛችኋለሁ ምናልባት እንደዚህ አይነት ኢንተረስት ያላችሁ ሰዎች። ይሄ ነው እና የምንመለከተው እቺ ልጅ ህይወቴን ቀይራለሁ ብላ መጨረሻዋ ሞት መሆኑ። እንደዚህ አይነት አስነዋሪ ነገር ደግሞ ባለሀብቶች ገንዘብ መክፈል የቻሉ ሰዎች ሴቶች ላይ እንደዚህ አይነት ነገር በመፈጸም ያው ሶሻል ሚዲያው ድረስ ያለውን ነገር ተመልከቱት። ዱባይ ገብቻለሁ፣ ይሄን ለብሻለሁ፣ ይሄን አድርጌያለሁ፣ እንደዚህ ተሽቀርቅሬያለሁ ምናምን የመባል ነገር ከጀርባ ያለው እቺ ሙና የተባለችው ሴት ጉዳይ የታየው እንደዚህ አይነት ጉዳዮች ጭምር ናቸው ማለት ነው። ይሄ ጉዳይ ያው የስብዕና መውደቅ የታየበት ነው። ዴስፐሬት የሆኑ ገንዘብ ማግኘት የሚፈልጉ እንስቶች ሰዎች ምን አይነት ጉዳይ ውስጥ እየገቡ እንደሆኑ እንመለከታለን። ስለዚህ የሰው ልጅ ስብዕና ሀብት ወሲብ የሚባለው ነገር እነዚህ ጉዳዮች ያው ስራ በሚል ስም ተጠርንፎ የብዙ ሰዎች ህይወት ድረስ መጥፋት ድረስ እየደረሰ እንደሆነ ነው የምንመለከትበትና እህቶቻችን እባካችሁ ጥንቃቄ አድርጉ። ደላላነት ላይም ያላችሁ እህቶችን የሚጎዳ ብዙ አይነት ነገር እንሰማለን። በእውነት ለሚዲያ ሁሉን ማውጣትና መናገርም አንዳንዴ ስለሚቀፍ ነውና እባካችሁ እንተዛዘን። ምንድነው
በርካታ ስራ ሰዎች ህሊናቸውን ጠብቀው የሚሰሯቸው ስራ በዱባይ የስራ የሚሰሩ ሰዎች አሉ። ከፍተኛ ንግድ የሚያንቀሳቀሱ፣ የከፍተኛ ቢሮ አስተዳደር የሚያንቀሳቀሱ፣ የራሳቸውን ንግድ ያስፋፉ፣ በማዳም ቤትም ሆነው የተለያየ ምርጥ ስራ እየሰሩ በሀገራቸው ላይ ብዙ ነገር እየለወጡ ያሉ እንስቶች አሉ። እና ይሄ ዱባይ ሲነሳ፣ ይሄ ነገር ሲነሳ ደግሞ ሁሉንም በእንደዚህ አይነት ውስጥ ከቶ ሰው አእምሮ አጥቷል። ገንዘብ ለማግኘት እንደዚህ አይነት ነገሮችን በመስራትም ራስን ማጣት ብቻ አለ የሚለውን ነገር እንዳይዋጥ ደግሞ ወሬ አንዳንዴ እንደዚህ አይነት ወሬ ሲወራ ትንሽ ምንድነው ወተት ላይ ትንሽ የምትጨመረው ቡና እንትን ትለዋለች እንደሚባለው ነውና ይሄ ነው የተወራ ያለው።